እመቤታችን 33 ዓመት ከ3 ወር እንግዲህ ጌታችን እስኪያርግ ባለው ጊዜ ውስጥ አብራው ስትኖር በየለቱ ሐዘን፣ በየለቱ ሰቀቀን፣ በየለቱ ድንጋጤ፣ በየለቱ ፍርሃት ሳያጣት በቃ ነፍሷ እንዲሁ ምንጥቅ እንዳለ ነው የኖረችው። እና ብዙዎቻችን እሷ በእናትነት ለከፈለችው ዋጋ፣ በእናትነት ለከፈለችው መከራ አንድ ጽሑፍ ሳነብ ኢየሱስን የመሰለ ልጅ ማግኘትንም ያህል ታላቅ መታደል የለም ይልና ኢየሱስን አይነት ልጅ እንደማሳደግም ከባድ ኃላፊነት የለም ይላል። በጣም ከባድ ኃላፊነት ማለት ለዓለም መስዋዕት ሊሆን እንደመጣ የሚታረድ በግ ለመሆን እንደመጣ እያወቁ ልጅን ማሳደግ እንዴት ከባድ። ብዙዎች በከንቱ ጠልተውት ብዙ ነገር ሊያደርጉበት እንግዲህ እመቤታችን ይሄ ትንቢተ ነቢያት መፈጸሙን ከመልአኩ ጀምራ ስትሰማ ከዛ በኋላ ስለሱ የሚፈጸሙ ነገሮችን ሁሉ ትንቢተ ነቢያት ላይ ማታያቸው ይመስለናል። አጥንቶቼ ተቆጠሩ፣ በልብሴ ዕጣ ተጣጣሉበት፣ እጆቼና እግሮቼን ቸነከሩኝ የሚለውን እሷ ዕለተ ዓርብ ይመስለናል ያየችው አይደለም። ለምን በትንቢት እንዲህ የተባልሽው አንቺ ነሽ የተወለደው እርሱ ነው ከተባለችበትና የወለደችው ማንን እንደሆነ ካወቀችበት ጊዜ ጀምሮ በነቢያት ትንቢት የሱን መንገድ ሄዳ ጨርሰዋለች። ስለዚህ ምን ይጠብቀው እንደነበር እያወቀች ስንት ቀን ይሆን ስታለቅስ ውላ ያደረች፣ ስንት ቀን ይሆን አስቀድማ የሱን መከራ ይኖረችው። ይህንን ነው እኮ መረዳት የሚያቀታ። እኛ እኮ አሁን ተገልጦ ያየነውን መከራውን መኖር አልቻልንም። ተገልጦ ያየነውን መከራውን መኖር አልቻልንም። እመቤታችን ገና የሚጠብቀውን መከራ እያሰበች ነው በሐዘን ውስጥ በለቅሶ ውስጥ ነፍሷን እንደ ሰይፍ ስለት እየወጋው ይኖረችውና በነፍስሽ ሰይፍ ያልፋል አላት። እውነት ነው። የትንሣኤውን ነገር እስክትሰማ በትንሣኤው እስክታየው በነፍሷ ሰይፍ አልፏል። ከዛም በኋላ ለሰው ልጅ የሆነውን ነገር ስታስብ ሐዘኗ ከውስጧ የሚወጣ ይመስለናል። ይህንን ነው ማንረዳው። እመቤታችንን መረዳት በራሱ ሌላ ትልቅ ከባድ የቤት ስራ ነው። እሷን መረዳት በራሱ